ኢየሩሳሌም ሰላም ሩቋት በየለቱ ደም የሚፈስባት ምድር ኢየሩሳሌም የክርስቲያን የአይሁድና የእስልምና እምነት መሰረት ቅዱስ ቦታ ጀና ምነው ከሰማይ ሰማያት ወርደ ከድንግል ማርያም ተወልደ አንተንም አሙ ለሰው ምንና መለ ብለው በተስኪያ ስሜት ሲወጣ ጨርቄን ቀደደው ጋሬጣ መርፌና ክር ማገኘው ጠቃሚ ሰው አጣው በቅድስት ሀገር ኢየሩሳሌም በመሬት ይገባኛል የሚወዛገቡት አይሁዶችና አረቦች ብቻ አይደሉም። የክርስቶስ ቤተሰብ የሆኑ ኦርቶዶክስ ክርስቲያኖችም አሉበት። ለመሆኑ በሺዎች የሚቆጠር ኪሎ ሜትር ከሀገራቸው ርቀው በሰው ሀገርና መሬት የይገባኛል ጥያቄ አንስተው የሚወዛገቡት ስለምን ይሆን? በአሮጌው ኢየሩሳሌም የሚገኘው ክርስቶስ የተሰቀለበት የተቀበረበት ቅዱስ ስፍራ ጎልጎታ ይባላል። ይህ ለክርስቲያኖች ታላቁ ቅዱስ ስፍራ ነው። The Holy Sepulchre really is a central site for Christianity. It's where the crucifixion ጎልጎታ የክርስቲያኖች እምነት መሰረት ነው። ምክንያቱም አዳም የተቀበረበት አብርሃም ልጁን ይስሐቅን ለመስዋዕትነት ያዘጋጀበት ቦታ ነው ተብሎ ይታመናልና ክርስቶስ የተሰቀለበት ቦታ ስለሆነ በካቶሊኮችና በኦርቶዶክስ አማኞች ዘንድ በእጅጉ የተከበረ ቅዱስ የተሰኘ ቦታ ነው። For Catholic and Eastern Christians. አብርሃም ትልቁ አባት ይስሐቅን ሊሰዋ ያቀረበበት ተራራ እንደነበረ የሚነገርለት ቦታ ይሄ ቦታ ነው። ይሄም በኢትዮጵያ ኦርቶዶክስ ቤተክርስቲያን ስር ነው። The Christian people, all of them. የክርስትና እምነት ተከታዮች ሁሉ ካቶሊኮችም ሆኑ ኦርቶዶክሶች ወይም ፕሮቴስታንቶች በሙሉ የእምነታቸውና ሃይማኖታቸው መሰረት እዚህ ነው። ምንም ጥርጥር የለም። ሁላችንም ከቦታው ጋር ግንኙነት አለን። ስለሆነም አንዲት ቅንጣት ታህል ድንጋይ እንኳን አሳልፈን መስጠት የለብንም በጭራሽ። And we should not keep up one little stone, nothing at all. የክርስትና እምነት ተከታዮች የሃይማኖታቸው መሰረት በሆነው በዚህ ቅዱስ ስፍራ የማምለኪያ ቦታ እንዲኖራቸው አጽንተው ይተጋሉ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተጨማሪ ሌሎች አብያተ ክርስቲያናት በቅድስት ሀገር ኢየሩሳሌም ገዳማት አሏቸው። ነገር ግን ሁሉም የሚመኘው ንብረት ሊያደርገው የሚፈልገው ጎልጎታን የመሰለ ታላቅ ቦታ የለም። ከጎልጎታ ቤተክርስቲያን ጣራ ላይ በሚገኘው 9ኛው ምዕራፍ ወይም ክርስቶስ ለሶስተኛ ጊዜ በወደቀበት ስፍራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዴር ሱልጣን ገዳም በባለቤትነት ይዛ ትገኛለች። ይሁን እንጂ
የዚህ ገዳም ባለ ንብረትነት እንዲህ በዋዛ የተገኘ አይደለም። First, the Holy Land came to Ethiopia by legend. ቅዱስ ቦታው ነው ወደ ኢትዮጵያ መጀመሪያ የመጣው። ይኸውም በመጽሐፍ ቅዱስ የተጠቀሰው የንግሥት ሳባ ወይም ማክዳና ንጉሥ ሰለሞን ታሪክ ነው። Practical terms, Christianity came to Ethiopia through the greater Holy Land. በሌላ አነጋገር ከቅድስት ሀገር ክርስትና ወደ ኢትዮጵያ የገባው በአራተኛ ክፍለ ዘመን ነው ማለት ይቻላል። Christianity came to Ethiopia in the 4th century. Certainly there has been a connection. ኢትዮጵያ ከቅድስት ሀገር ጋር ቀደም ብሎ የተጀመረ ግንኙነት እንደነበራት በእርግጠኝነት መናገር የሚያስችል ብዙ ማስረጃዎች አሉ። የኢትዮጵያ ሕዝብ ክርስቶስ የተወለደበትን፣ የተጠመቀበትን፣ የጾመበትን፣ የሞተበትን፣ የተነሳበትን፣ ያረገበትን ቦታ ለማየት በጠቅላላ ክርስቶስ ታሪካዊ ነገሮች የሰራባቸውን ቦታዎች ለመጎብኘትና በረከት ለማግኘት በብዛት በእግር መጉረፍ ጀመረ። በተለይ የግብጽ ኦርቶዶክስ አማኝ ኮፕቶች በተለያየ ጊዜያት በኢትዮጵያውያን ማህበረ መነኮሳት ላይ የከፋ በደላትን ፈጽመዋል። ይህም ሳይበቃ ዴር ሱልጣን የኛ ነው በሚል የሐሰት ማስረጃ አሁንም ድረስ የማህበረ መነኮሳቱ ሕይወት የከፋ እንዲሆን ግፍ እየፈጸሙባቸው ይገኛል። የቅዱስ ስፍራው ይገባኛል ሰጥ ገባ በሁለቱ አብያተ ክርስቲያናት መካከል ለብዙ ዘመናት የቆየ ነው። ምንም እንኳ በዴር ሱልጣን ጉዳይ ለዘመናት ቢወዛገቡም በአንድ ወቅት የሃይማኖት አባትና ልጅ ሆነው ኖረውም ነበር። እኛ ለ1600 ዓመት ሙሉ ማርቆስ አባታችን እስክንድሪያ እናታችን እያልን ነው የቆየነው። Ethiopia depended on Egypt for the source of the patriarchate. All the ግብጽ ሁል ጊዜ ለኢትዮጵያ ጳጳሳት ትልቅ ነበር። በ334 ዓመተ ምህረት የመጀመሪያ ጳጳስ ከነበሩት አቡነ ሰላማ ከሰተ ብርሃን ጀምሮ እስከ በ1950 ዓመተ ምህረት እስከ ሞቱት አቡነ ጳውሎስ ድረስ የነበሩት 116ቱን በሙሉ ግብጻውያን ነበሩ። 1950 እኛ እንደው በየዋህነታችን ግብጾቹን ስናከብር የሃይማኖት አባቶቻችን ናቸው እያልን ስናከብር እንኖራለን። እነሱ ግን እኛን ለማጥፋት ዘላለም እንደታጠቁ ጥላቻ ያለው ጥላቻ ይሄ ነው አይባልም። በቸስ ከነሱ ከሥርዓተ ጥምቀትና የጵጵስና ደረጃ ከነሱ ስለተቀበለች ኢትዮጵያ በእውነቱ መረገም ነው የምለው እኔ። እኛ ሰፊው የግብጽ ሕዝብ ምእመናን ወይም ሕዝብ አይደለም። እዚህ በሃይማኖት ሳቢያ ያሉት ኮፕት የተባለው የኦርቶዶክስ እምነት ድሮም አባቶቻችን በሚል መልክ የሰሩልንም አባቶቻችን እያነቁ ገለዋል። ኢትዮጵያ ከማንም ቀድማ ጥምቀተ ክርስትናን እንደተቀበለች ይነገራል። ታዲያ ሐቁ ይህ ከሆነ ስለምን ዘግይታ ክርስትናን ከተቀበለችው ከግብጽ እስክንድሪያ ሹመተ ጵጵስና ለብዙ ዘመናት እየተላከ ኢትዮጵያውያን ክርስትናን ሲያመልኩ ኖሩ? The Copts always እንደ ባህል ሆኖ ኮፕቶች ጳጳሳትን ወደ ኢትዮጵያ ሁልጊዜም እንልክ ነበር። በአክሱም ቤተ መንግስት ለብዙ ዘመናት ሲያገለግሉ የነበሩት በትውልድ ሶሪያዊ የሆኑት ፍሬምናጦስ ወይም አባ ከሳቴ ብርሃን ከኢትዮጵያ ወገን ለመጀመሪያ ጊዜ በእስክንድሪያው ታላቁ አትናቴዎስ ሹመተ ጵጵስና የተሰጣቸው ናቸው። ይሁንና ግን አባ ከሳቴ ብርሃን በ368 ዓመተ ምህረት ካረፉ በኋላ ጳጳሳት በቀጥታ ከግብጽ ኮፕቶች እየተሾሙ መምጣት ቀጠሉ። ከ1600 ዓመታት በላይ በእስክንድሪያው ፓትርያርክ ፈቃድ ኢትዮጵያውያን ሲባረኩም ነበር። እነዚህ 112 የሚሆኑት ጳጳሳት የኢትዮጵያን ቋንቋ የማይናገሩ፣ የማይጽፉ፣ የማያነቡ ዕድሜ ልካቸውን በአስተርጓሚ ብቻ ሕዝቡን የሚያነጋግሩ ነበሩ።
መጀመሪያም ከግብጽ ሲመጡ ጳጳሳቱ ሲያስመጡ ነገስታቱ እየላኩ ነው የሚያስመጡት። በእግር እየተሄደ ገጸ በረከት እየተያዘ ለንጉሱ ለእስላሙ ንጉስ በአንድ በኩል ለፓትርያርኩ በሌላው በኩል ወርቁ ብሩ ስፍር ቁጥር ያለው ያን ሁሉ ዘመን የተጠቀሙባትን ኢትዮጵያን አሁን ብድራቱ ይኸው ነው። ስለምን ከራሳችን ጳጳስ አንሾምም ለሚለው የኢትዮጵያውያን ጥያቄ በእስክንድሪያው በኩል ይሰጣቸው የነበረው መልስ የኢትዮጵያ ሰዎች ከአዋቂዎቻቸው ወገን በራሳቸው ፈቃድ ሊቀ ጳጳሳትን ሊሾሙ አይገባም። ምክንያቱም ጳጳሳቸው ከእስክንድሪያ ባለ መንበር ስልጣን በታች ስለሆነ ሊሾምላቸው የሚገባው የእስክንድሪያው ፓትርያርክ ብቻ ነው። ይህንንም በ325 ዓመተ ምህረት በኒቄያ የተሰበሰቡ ቅዱሳን በቀኖናቸው አክደዋቸዋል በማለት ይከለክሏቸውም ነበር። አንድ ጊዜ ተየጣይቱ የተባሉ በአፄ ዮሐንስ ጀምረው ትልቅ አሉ ከሚባሉ በሞላ ኢትዮጵያ የሃይማኖት ይሆን መምህር ነበሩ። እኛን ጠርተው በዚህ በሃይማኖት ኮሌጅ ተሰብስባችሁ የራሳችን ሹም አሏቸው። አንተና ጣይቱ እኮ በእውነት አንዳንድ በኩልስ በጣም ነው የሚገርመኝ። ብፁዕ አባ አብሳዲ በኢየሩሳሌም ገዳም ከ60 ዓመት በላይ አገልግለዋል። እንደ ብፁዕነታቸው እምነት ከሆነ ኮፕቶች የኒቂያ ስብሰባ ውሳኔ ያሉት ራሳቸው የደነገሩት አንቀጽ እንደሆነ በቁጭት ይናገራሉ። ከድሮ የነበረ አሁን እንዴት አድርገን እኛ እንግዲህ እንትን ሆናሉ ሃይማኖታቸው ሰው አይሹሙ አትሹሙ ብለና አይደለ መጽሐፍ ብለው ቁጭ የራሳቸው የጻፉት መጽሐፍ ነው እኮ ነው። ታዲያ አይ አንተ ሃይማኖት ኢትዮጵያ አለቃ ተብለህ እንዴት ትላለህ አሉታ። በል እንዲያ ይጋልብብህ አንተ። ሁኔታው ያላማራቸውና የዚህ አይነቱ ግንኙነት ያልተመቻቸው አንዳንድ ቀደምት የኢትዮጵያ ነገስታት ከሀገራቸው ሊቃውንት መካከል መርጠው ጵጵስና እንዲሾሙላቸው በየጊዜው የአሌክሳንድሪያውን ፓትርያርክ መጎትጎታቸው አልቀረም ነበር።